الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ይህ የአልሙኒራ ሁለተኛው ትምህርታችን ሲሆን ዛሬ በአላህ ፈቃድ ከአምስተኛ እስከ ዘጠነኛው ያለውን ስንኝ የምናይ ይሆናል። ባለፈው ሳምንት ትምህርታችን የነቢዩን ዓለይሂ ሰላቱ ወሰላም የራሳቸውን የአባትና የእናታቸውን የአያቶቻቸውን ስም አይተናል። ዛሬ በአላህ ፈቃድ የምናየው የተወለዱበትን ሀገርና ቀን ወር ይሆናል። መውሊዱሁ ፊል በለዲል አሚኒ ዓመ ቁዱሚል ፊሊ ሊተብይኒ ፊ የውሚል ኢትነይኒ ረቢዐል አወሊ ፊ ታኒ ዐሽሪሂ ሒሳበን ዐውሊ። መውሊዱሁ ነቢዩ ሰላቱ ወሰላም የተወለዱት ፊል በለዲል አሚኒ አማን ሰላም በሆነው በመካ ሀገር ውስጥ ነው። ዓመ ቁዱሚል ፊሊ መካን ለማፍረስ ከየመን ሀገር ዝሆኑ በመጣበት ዓመት ላይ ነው የተወለዱት። ይሄ የድሮ ዓመት አቆጣጠር ነው። ዓመ ቁዱሚል ፊሊ ዝሆኑ በመጣበት ዓመት ነው የተወለዱት። ሊተብይኒ የነቢይ የትውልድ ዘመናቸው በግልጽ ይታወቅ ዘንድ በዚህ ዓመት እንዲወለዱ አላህ አድርጓል። ፊ የውሚል ኢትነይኒ የተወለዱት በሰኞ ዕለት ነው። ረቢዐል አወሊ በረቢዐል አወል ወር ነው። ፊ ታኒ ዐሽሪሂ ከረቢዐል አወል ወር ውስጥ በ12ኛው ቀን ሒሳበን ዐውሊ የተመረጠው ተቀባይነት ያለው የውልደት ቀናቸው ይህ ነዋል። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ከየትኞቹም ነቢዮች በተሻለ መልኩ ታሪካቸው ግልጽ ነው። መች ተወለዱ፣ እንዴት ተወለዱ፣ የት ተወለዱ፣ የዘር ሐረጋቸው ከሁሉም ነቢያት በተሻለ መልኩ በግልጽ በዝርዝር በስፋት የተነገረላቸው ነቢ ናቸው። ነቢ ሰላቱ ወሰላም የተወለዱት የት ነው ከተባልክ መካ ሀገር ነው የተወለዱት። መውሊዱሁ ፊል በለዲል አሚኒ አማን በሆነው ሀገር ነው የተወለዱት። መካ የተለያዩ ስሞች አሏት። መካ፣ አልበለዱል ሐራም፣ በካ፣ መዓድ የሚሉ ስያሜዎች አሏት። አንድ ነገር ስሙ ብዙ የሚሆነው አላህ ዘንድ ሰዎች ዘንድ ካለው ክብር አንጻር። መካ አልበለዱል አሚን የተባለችው ሰውም እንስሳትም በሰላም የኖሩበት ሀገር ስለሆነ መካ ሐረም ክልል ውስጥ እንስሳትን ማባረር መግደል አይቻልም፣ ሰው ላይ ጥቃት የሚያደርሱ ካልሆነ በስተቀር። ዛፎችን እጽዋቶችን ሁሉ መንቀል አይቻልም። ዲን እስላም የሰላም የደህንነት ዲን ነው ማለት። በተለይ መካ አካባቢ ላይ ሰው እንስሳው እጽና ዛፍ ሁሉ በሰላም ነው የሚኖር። በለዱል አሚን የተባለው መካ ለዚህ ነው። ሰውም እንስሳውም እጽዋቱም ሰላም የሚያገኙበት ደህንነቱ የሚጠበቅበት ሀገር ነው። ቤተሰብ የገደለባቸውን ጠላታቸውን እንኳ መካ ውስጥ ካገኙ አይነኩም ነበር አረቦች ከድሮ ጀምሮ። ሰላም ያለው ሀገር ነቢ ዓለይሂ ሰላቱ ወሰላም ከተላኩ በኋላም በዚሁ ቀጥሏል። መካ ሐረም ውስጥ ጦርነት መዋጋት ክልክል ነው። ለኔም ለአንድ ሰዓት ብቻ አላህ አንድ ቀን ላይ ፈቅዶልኝ ከዛ በኋላ ወደ ነበረበት ተመልሷል። የወደቀ ዕቃ እንኳ አንስቶ መውሰድ አይቻልም ለማፈላለግ ካልሆነ በስተቀር። ከሐረም ውጪ ከመካ ሐረም ውጪ ሌላ ቦታ ላይ የወደቀን ዕቃ ያገኘ ሰው አንስቶ ዓመት ሙሉ አፈላልጎ ቡኻሪ እንደዘገቡት ከዓመት በኋላ ባለቤቱ ካልመጣ ከፈለገ ሰደቃ መስጠት ከፈለገ ለራሱ መጠቀም ይችላል። መካ ላይ ግን ይሄን ማድረግ አይቻልም። አፈላልጎ ለባለቤቱ ለመስጠት አልያ ደግሞ የጠፉ ዕቃዎች የሚሰበሰቡበት ቢሮ አለ፣ እዛ ለማቀበል ካልሆነ በስተቀር ሞባይል ብታገኝ፣ ስልክ ብታገኝ፣ ብር ብታገኝ ማንሳት አይቻልም። በእንደዚህ አይነት በሰላም ሀገር ነው የተወለዱት ዓለይሂ ሰላቱ ወሰላም። ዓመ ቁዱሚል ፊሊ የተወለዱት መካ ነው አለን። ቀጥሎ የተወለዱበትን ዓመቱን እየነገሩን ነቢዩ ሰላቱ ወሰላም ለምን መካ ተወለዱ? የመጨረሻው ነቢይ ለምን ከመካ ሆኑ? ከዛ በፊት ከተለያዩ የዓለማችን ክፍል ነው ነቢያት የተላኩት። ከሁሉም አካባቢዎች ነቢዮች ተልከዋል። የዓረብ ነቢዮች 4 ብቻ እንደሆኑ ነው የሚነገረው። ከሁሉም አይነት ዘር ነው ነቢይ የተላከ። ነቢ ሙሐመድ ግን የነቢያት መደምደሚያ ናቸው። ከእሳቸው በፊት የሚላኩ ነቢያት ለአንድ ሀገር ለአንድ አካባቢ ነበር የሚላኩት። ለሆነ ያክል ዘመን ነበረ ሪሳላቸው የሚያገለግለው። ነቢ ሙሐመድ ግን የተላኩትም ለሁሉም የሰው ልጅ ነው፣ ከሰው አልፎ ለጂኒዎችም ጭምር። ሁለተኛ ለመላው ዓለም ነው የተላኩት። ከመካ የተላኩበት መነሻቸው፣ ውልደታቸው፣ እድገታቸው መካ የሆነበት አንዱ ምክንያትም ይሄ ነው። ለመላው ዓለም ስለተላኩ። ለመላው ዓለም መላካቸው ውልደታቸው፣ እድገታቸው መካ ከመሆኑ ጋር ምን አያያዘው ካልክ መካ የዓለም እምብርት ናት። ሰፊዋ ምድር ስትለካ የምድር ሴንተሩ ማዕከሉ እንግሊዝ አይደለም መካ። ሳይንስ ላይ ጂኦግራፊ ላይ ይሄን አስተምረው ሊሆን ይችላል። የዓለም እምብርቱ የምድር ወገቡ እንግሊዝ ነው ብሎ ሊሆን ይችላል።
ፕላኖችን ካርታዎችን ሲለኩም ወይም ሲሰሩም ከዛ ጀምረው ነው የሚሰሩት ራሳቸውን ከፍ ማድረግ ስለሚፈልጉ ነው እንጂ በትክክል ሰማይም ምድርም ላይ በተረጋገጠው መሰረት የምድር የዓለም እምብርቱ መካ ነው። ይሄን ቁርአን ነግሮናል። ከዛ በኋላ ሳይንስ መረጋግጧል። ኡሙል ቁራ ብሎታል የመካን ሀገር አላህ። ኡሙል ቁራ ማለት የሀገሮች የመንደሮች ሁሉ እናት ማለት ነው። እናት ማለት መነሻ ማለት ነው። ያንተ እናትህ የእሱ እናቱ የእሷ እናት አንድ ናት። ሁሉም የተወለዱት ከእሷ ነው። እናትን የሚከቡ ናቸው። መካም እንደዚሁ የዓለም ሀገሮችን የምትከብ ማዕከል የምትሆን ሀገር ናት። ከዛ ተነስተው ወመን ሐውለሃ ከመካ ዙሪያ ያሉ ሰዎች ሪሳላን አድርሰው መነሻቸው መካ ይሁን እንጂ የተላኩት ለሁሉም ለመላው ዓለም ነው ማለት ነው። ሊቱንዚረ ኡመል ቁራ ወመን ሐውለሃ ነቢ የተላኩት ለመካ ብቻ አይደለም። ኡመል ቁራ የሀገርን እናት እምብርት መካንና ነዋሪዎቿን ታስተምር ዘንድ ወመን ሐውለሃ ከመካ ዙሪያ ያሉ ሰዎችንም ብሏል። ዓለምን ሙሉ ማለት እሳቸው በህይወት ያሉ መካ መዲናና አጎራባች አካባቢዎች ላይ ዲናቸው ደርሷል። የመንም ደርሷል። ከዛ በኋላ እሳቸው ባሰለጠኗቸው ሰዎች በአቡበክር፣ በዑመር፣ በዑስማን፣ በዓሊ ኢራቅ፣ ሶሪያ፣ ሌሎች ሀገሮችም ደርሷል። በታቢዒዎች ዘመን በሙዓዊያ ዘመን እስከ ቻይና እስከ ህንድ ደርሷል። አሁን ላይ እስላም የሌለበት ሀገርና መንደር የለም። ስለዚህ ለመላው ዓለም ነው የተላኩት። መቼ ነው የተወለዱት? ዓመ ቁዱሚል ፊሊ ዝሆኑ ወደ መካ በመጣበት ዓመት ነው የተወለዱት። ለምን በዚህ ዓመት መወለዳቸው ተፈለገ ያልክ እንደሆነ ሊተብይኒ እሳቸው የተወለዱበት ዓመት ግልጽ ይሆን ዘንዳ። ተራ ሰው አይደሉም፣ ትልቅ ሰው ናቸው። ታሪክን የሚለውጡ ሰው ናቸው። ይህችን ምድር ነቢ ሙሐመድን የሚያክል ሰው ረግጧት አያውቅም። የተለያዩ ትልልቅ የሚባሉ ሰዎች አሉ በታሪክ ከሙስሊምም ከእስልምና ውጭ ያለ መንገድ ከሚከተሉት በዓለም ዝናቸው የገነነ ከነዚህ ሁሉ ሰዎች ቁጥር አንድ ነቢ ሙሐመድ ናቸው። የመቶ ትልልቅ ሰዎች ታሪክ ብሎ የጻፈ ፈረንሳዊ ጸሐፊ አለ። ቁጥር አንድ ያደረገው ማንን ነው? ነቢ ሙሐመድን። ካፍር ነው። ነቢን አለይሂ ሰላቱ ሰላም አግኝቷቸው ጻፈልኝ ራሴን ከፍ አድርገኝ ብለው የሆነ ነገርም ብለውት አይደለም የሚሉ ሰውም አይደለም። አለይሂ ሰላቱ ሰላም አያውቃቸው። ነገር ግን ስራቸውን ያውቃል፣ ስነ ምግባራቸውን ያውቃል፣ ታሪካቸውን ያውቃል። ቁጥር አንድ አድርጎ ነው የጻፈው። መጀመሪያ የዓለም ምርጥ ሰዎች ታሪክ ላይ ትልቅ ስራ የሰሩ ሰዎች አንደኛ አድርጎ ያስቀመጠው ነቢ ነው። መጽሐፉን ሲያስመርቅ መጽሐፍ ለመመረቅ ለፕሮግራሙ የመጡ ሰዎች ቁጥር አንድ ሙሐመድ ሆነው ሲያገኙ ፕሮግራሙን ጥለው ለመሄድ ሞክረዋል። ተቆጥተው ማለት ዘረኝነት ይዟቸው ወገኝተኝነት ይዟቸው። ነገር ግን እዛው ቦታ ላይ ሰውየው ነቢ ሙሐመድ ያደረጓቸው የሚያኮሩ ተግባሮችን ጀብዳቸውን ሲነግራቸው አንገታቸውን ደፍተው ቁጭ ብለው አድምጠዋል። ሙሐመድ አለይሂ ሰላቱ ወሰላም ትልቅ ሰው ስለሆኑ ለዓለም ትምህርታቸው መልእክታቸው ስለሚደርስ ዓመ ቁዱሚል ፊል ዝሆኑ በመጣበት ዓመት ላይ ተወለዱ። ሊተብይን ይሄ የሆነው የእሳቸው የውልደት ጊዜ ግልጽ ይሆን ዘንድ ነው፣ በታሪክ ይታወቅ ዘንድ ነው። ዓመ ቁዱሚል ፊል ማለት በጃሂልያ ዘመን የነበረ ባህላዊ አቆጣጠር ነው። አሁንም እኛም ሀገር ቢሆን እናቶቻችን አያቶቻችን እድሜያችሁ ስንት ነው ቢባሉ መቼ ነው የተወለድከው የተወለድሽው ቢባሉ እገሌ የሚባለው መንግስት ሲሾም እገሌ የሚባለው መንግስት ሲወርድ እንዲህ አይነቱ ጦርነት ሲካሄድ ነው የሚሉት እንጂ በ1990 በ1970 77 አይኑ የሰማረው አዲሱ ትውልድ ነው በዚህ መልኩ የሚቆጥረው። ስለዚህ ነቢ የተወለዱት ዓመ ቁዱሚል ፊል ነው አሉ። ይህ የሆነው ከየመን በብዙ ሰራዊቶች ታጅቦ ብዙ ዝሆኖችንም አካቶ መካን አፍርሶ ወደ መካ ለሐጅ የሚሄዱ ሰዎች ወደ የመን ሐጅ እንዲያደርጉ ፈልጎ ኡለይስ የሚባል ካዕባን አስመስሎ ግንብ የገነባ ንጉስ ነበር፣ አብርሃ ይባላል። ካዕባን ለማፍረስ ከየመን ተነስቶ መካ ሲደርስ አላህ ተባረከ ወተዓላ ከሰማይ ወፎችን ልኮበት በተጠበሰ ድንጋይ በሚመስል ጭቃ በደረቀ ጭቃ አናታቸውን የመቱ ይህ ካዕባን የማፍረስ ዘመቻ ላይ የተሳተፉ ሰራዊቶች በሙሉ አልቀዋል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል። ይሄ ነው ካዕባን ለማፍረስ የመጡ ሰዎች ሴራቸውን ልፋታቸውን ከንቱ አረገባቸው። አላህ በቡድን ቡድን በጭፍራ ሆነው የሚመጡ ወፎችን ላከባቸው። ተርሚህም ቢሒጃረቲን ሚን ሲጂል ከተጠበሰ ጭቃ በተሰራ ድንጋይ እየመቱ ገደሏቸው። እንስሳት በልተው ረጋግጠው እንደሰባበሩት ገለባ ተደረጉ ብሏል። ይሄ ዓመት ምን ይባላል? ዓሙል ፊል ይባላል። ነቢ የተወለዱት ዝሆኑ ካዕባን ለማፍረስ በመጣበት ዓመት ነው ለማለት ነው። ታዋቂው ነቢ የተወለዱበት ዘመን ይሄ ነው ብዙ ዑለሞች የጠቀሱት። በል ኢብኑል ቀይም ረሒመሁላህ ተዓላ የዑለሞችን ስምምነትም ጠቅሰዋል። ነቢ የተወለዱት በዚህ ዓመት ነው በእርግጠኝነት ብለው። ሊተብይኒ ይሄ ሁለቱ የተገጣጠሙት የነቢ መወለድና
ዝሆኑ ካዕባን ለማፍረስ በዛ ዓመት ወደ መካ መምጣት የተገጣጠሙት የነቢዩን ዓለይሂ ሰላቱ ወሰላም ውልደታቸውን ታሪካቸውን በይን ግልጽ ለማድረግ ለማጉላት ነው። አንዳንድ ሰዎች መቼ እንደተወለዱ መቼ እንደሞቱ አይታወቅም። አንዳንድ ሰዎች ደግሞ ውልደታቸው ከትልልቅ ክስተቶች ጋር ይያያዛል፣ ትልልቅ ሰዎች ስለሆኑ ማለት ነው። ይሄም የሆነው ዝሆኑ ካዕባን ለማፍረስ ሲመጣ በዝሆን ታግዘው ብዙ ሰራዊቶችን ይዘው የመጡ ሰዎችን አላህ ከሰማይ ወፍልኮ ያጠፋቸው ለነቢይ ሲል ለእስላም ሲል። ምክንያቱም በዛ ጊዜ ነው ነቢ የተወለዱት። ነቢ መነካት የለባቸው። የእሳቸው የትምህርት ማዕከል የሆነው መካም ካዕባን መነካት የለበትም። ከዚህ አካባቢ ትልቅ ነቢ ሊነሳ ስለሆነ ይሄን ቦታ መቆጣጠር ማፍረስ አትችልም፣ ክብሩን መንካት አትችልም ብሎ አላህ ነው ተባረከ ወተዓላ ያጠፋው። ከየመን ተነስቶ መካ እስኪደርስ ድረስ በየአካባቢው ያሉ ትልልቅ ሰራዊቶች ተከላክለው ነበር። ብዙዎችን ደምስሶ ነው እዛ ያደረሰው። ማንም አይችለኝም ብሎ ሙሉ ዓለምን እቆጣጠራለሁ ብሎ ነበር ይሄን ያደረገው። ነገር ግን አላህ መጨረሻ ላይ የመለሰው በምንድን ነው? በወፍ በደካማ ፍጡር ማለት የአላህ ስራ መሆኑን ለእስላም ለነቢ ለመካ ሲል ያደረገው መሆኑን በግልጽ ያሳያል። እዘን ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ዓመል ፊል ነው። በምን ቀን ተወለዱ፣ በምን ወር ተወለዱ? ቀጥለው ይሄን ይነግሩናል። ፊ የውሚ ሊትነይን አቀራሩ እንደዚህ ነው። የግጥም አቀራር ራሱን የቻለ አቀራር አለ። ፊ የውሚ ሊትነይን ሳይሆን ፊ የውሚ ሊትነይን። ወከዛልክ ቀጥሎ ያለው ላይ ረቢዕ አልአወሊ ነው የሚባለው። ረቢዕ አልአወሊ ሳይሆን ወዝኑን ለመጠበቅ አነባበቡን፣ ግጥሙን፣ ስርዓቱን ለመጠበቅ በዚህ መልኩ ነው የሚነበበው። የተወለዱት ነብዩ ሰለላሁ ዐለይሂ ወሰለም ፊ የውሚ ሊትነይን በሰኞ ዕለት ነዋ። ይሄ ኢማም ሙስሊም በዘገቡት ሐዲስ በግልጽ ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ይጾሙ ነበር። ለምንድን ነው የምትጾመው ተብለው ሲጠየቁ ምን አሉ? ይህ የተወለድኩበት ቀን ነዋ። ሰኞን ለምንድን ነው የምትጾመው ተብለው ነብዩ ሲጠየቁ እኔ የተወለድኩበት ቀን ስለሆነ ነዋ። ታዲያ ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበትን ቀን በመውሊድ መልኩ ማክበር ይቻላል ማለት አይደለም። ነብዩ በየሳምንቱ ሰኞ ነበር የሚጾሙት። አንዳንድ መውሊድ የሚያከብሩ ሰዎች መውሊድ ማክበር አይቻልም ቢድዓ ነው፣ ነቢ አላከበሩም፣ ሰሐቦች አላከበሩም ሲባሉ ነቢዩ እኮ የተወለዱበትን ቀን ይጾሙ ነበር ይላል። እሳቸው ይጾሙ የነበረው በየሳምንቱ ሰኞ ነው። አሁን መውሊድ የሚያከብሩ ሰዎችና ይህን ሐዲስ ደሊል የሚያደርጉ ሰዎች በዓመት አንዴ ለማክበር ነው። ያውም ሲያከብሩ እየበሉ ነው የሚያከብሩት። ነቢይ የጾሙ ነበር እንደው ማክበር እንዲባል ማለት ምንም አይገናኘውን ደሊል እያደረጉ ነው። በሌላ በኩል ደግሞ ይጾሙ የነበረው ስራ ወደ አላህ የሚቀርብበት ቀን ስለሆነ ነው እንዳሉም ተነግሯል። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት በሰኞ ቀን የውልደት ቀናቸው በግልጽ ይታወቃል። የተወለዱበት ወር ደግሞ ረቢዕ አልአወል ፊሉ ዝሆኑ ካዕባን ለማፍረስ በመጣበት ዓመት በሰኞ ዕለት በወርሃ ረቢዕ አልአወል። ረቢዕ ማለት ጸዳይ ማለት ይሄ ዓመቱ ውስጥ ያሉ የአየር ሁኔታዎችን የሚገልጽ ነው። ነብዩ የተወለዱት በረቢዕ አልአወል ነው። ረቢዕ ላይ ይሄ የጸዳይ ክፍለ ጊዜ ላይ ዓመቱ ውስጥ ምን አይነት ስሜት ነው ያለው? ምን አይነት አየር ነው ያለው? ደስ የሚል አየር ነው ያለው። ነብዩ ደስ የሚሉ ሰው ናቸው። የተወለዱት አልበለዱል አሚን የሰላሙ ሀገር ላይ ነው የተወለዱት። የተወለዱበት ወር ረቢዕ ደስ የሚል አየር፣ ንፋስ፣ አበባ ያለበት ወር። የወለደቻቸው ባለፈው እንዳልነው ማናት? እናታቸው ማናት? አሚና ናት። ታማኟ ሰላሟ ማለት። አባታቸው አብዱላህ ነው። አብዱል ዑዛ አይደለም፣ አብዱላት አይደለም፣ አብዱል ሸምስ አይደለም። በዛ ጊዜ አብዱላት አብዱል ዑዛ ብለው ራሳቸውን የድንጋይ ባሪያ የሚያደርጉ ነበሩ። አባታቸው የአላህ ባሪያ። ያጠበቻቸው ደግሞ ማናት? ሐሊማ ናት። ወደፊት ይጠቀሳል። ሐሊማ ማለትም ማለት ነው ቻይ ታጋሽ ማለት ነው። ዙሪያቸው የከበባቸው መልካም ነገር ነው። በስም ደረጃም በቃል ደረጃም ደስ የሚል ነው። ስማቸው ደግሞ ሙሐመድ ነው። እጅግ በጣም የተመሰገነ ማለት ነው። ለዚህ ነው ከአነከ ኹሊቅተ ከማ ተሻኡ የተባሉት ሲወደሱ ኹሊቅተ ሙበረአን ሚን ኩሊ ዐይብን ከአነከ ኹሊቅተ ከማ ተሻእ። ከሁሉ እንከን ጉድለት ንጹህ ሆነህ ነው የተፈጠርከው፣ እንደው አንተ ራስህ በፈለግከው መልኩ የተፈጠርከ ነው የሚመስለው ተብላ። ይህ ነው የሚባል እንከን የሌለባቸው ሰው ናቸው። በስነ ምግባራቸውም በስብዕናቸውም በአካልና በሰውነታቸው ዓለይሂ ሰላቱ ወሰላም ፊ ረቢዕል አወል ላይ ነው የተወለዱት። ስንተኛው ቀን ላይ ከረቢዕል አወል? ፊ ታኒ ዐሽሪሂ ከረቢዕል አወል ውስጥ በአስራ ሁለተኛው ቀን ላይ ሒሳበን አዊሊ ይህ ነው የሚደገፉት ትክክለኛ የሚባል ሚዛን የሚደፋው የውልደት ቀናቸው ይህ በረቢዕል አወል 12 ላይ ነው የተወለዱት። ኢብን አቢ ሸይባ ሙሰነፋቸው ላይ እንዳስተላለፉት ነቢያችን ሰለላሁ ዐለይሂ ወሰለም የውመል ኢትነይን ረቢዕል አወል 12ኛው ቀን ላይ ነው የተወለዱት ተብሏል። ከአብዱላህ ብን አባስ ከጃብር ብን አብድላህ እንደተነገሩ እነዚህ ሁለት ሰሓቦች ናቸው።
ጃቢር ብን አብድላህ፣ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም ረቢዑል አወል 12 ሰኞ ዕለት ላይ ነው የተወለዱት ብለው ከሰሐቦች ከዚህ ለየት ያለ አቋም ያለው ሰሐባ የለም። እነዚህ ሁለት ሰሐቦች ነብዩ የተወለዱት ሰኞ ረቢዑል አወል 12 ነው ብለዋል። ሌላ ሰሐባ ከዚህ ተቃራኒ የሆነ አቋም የለውም። ሌላ አይነት አስተያየቶች ያሉት ከሰሐቦች በኋላ ባሉ የዲን መሪዎች ዘንድ ነው እንጂ ሰሐቦች ዘንድ አብዱላህ ብን አባስና ጃቢር ነብዩ የተወለዱት ረቢዑል አወል 12 ነው ብለዋል። ሌሎች ዝም ብለው ተቃራኒ አቋም የላቸውም ማለት ስለዚህ ኢጅማዕ ነው ማለት ሰሐቦች ዘንድ ኢጅማዕ ነው ማለት ነው። ከዛ በኋላ ያሉ ጅምሁሮችም ይሄን ነው የሚሉት። አብዛኞቹ ረቢዑል አወል ነብዩ የተወለዱት ረቢዑል አወል 12 ላይ ነው ይላል። ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በዚህ መልኩ በትክክል ቢታወቅም ነቢ በተወለዱበት ቀን ይሄን አድርጉ ተብለን አልታዘዝም። ሲራ የምንማረው ታሪኩን ብቻ አፋችንን ከፍተን ለመስማት አይደለም፣ ቁም ነገር ለመውሰድ ነው። ለዚህ ነው ዑለሞች ፊቅሁ ሲራ ብለው ክታብ ጽፈዋል። ከሲራ ምን ወስደው ግንዛቤ ማለት ነው። የምንማረው እያንዳንዱን ነገር የምናጠናው ለቁም ነገር መሆን አለው። ሌላኛው ነጥብ ቀጥሎ ምን አሉ ሼኹ ሐፊظሁላህ ተዓላ ሙስተርዲዐን አተመ መዕ ሐሊመ 4 አዕዋም ፊ ገኒመሃ። ይህ ሰባተኛው ስነኛ ሙስተርዲዐን ጡት የጠቡ አሳለፉ አተመ መዕ ሐሊማ ከምትባለዋ የጡት እናታቸው ጋር 4 አዕዋሚ 4 ዓመት ሙሉ በጡት እናትነት ሐሊማ ጋር ቆዩ። ፊ ገኒመ እሳቸው ሐሊማ ጋር መቆየታቸው ለሷ እንደ ምርኮ እንደ እድል እንደ ሀብት ተቆጥሮ ብዙ ተጠቅማ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ያጠባቻቸው የጡት እናታቸው አንደኛዋ ሐሊማ ናት። ሐሊመቱ ሳዕዲያ በመባል ትታወቃለች። መኖሪያ አካባቢያቸው ደቡብ ጣኢፍ አካባቢ ነው። ከመካ 87 ኪሎ ሜትር ወጣ ብሎ ጣኢፍ የሚባል አካባቢ አለ። ጣኢፍ የሚባል ታዋቂ ከተማ አለ። የጥንት ከተማ ነው። አብዱላህ ብን አባስ እዛ ነበር የሚያስተምሩት። ከሳቸው በፊትም የሚታወቅ ሀገር ነው። አሁንም ትልልቅ ከሚታወቁ ከተሞች መሃል አንዱ ነው። የነቢ አለይሂ ሰላቱ ወሰላም የጡት እናታቸው ሀገር ጣኢፍ ነበር ማለት ነው፣ ደቡብ ጣኢፍ። ብዙ ጊዜ የነቢን የጡት እናታቸውን ስም እናውቃለን። ሐሊማ ቢንቱ አቢ ዱአይብ ትባላለች። ሐሊማ ቢንቱ አቢ ዱአይብ የአባቷ ስም አቡ ዱአይብ ነው። ሐሊማ አሳዕዲያ ወይም ሐሊማ ቢንቱ አቢ ዱአይብ አሳዕዲያ ከመካ ልጅ ለማጥባት ለማሳደግ ፈልጋ ከብዙ ሴቶች ጋር ተሰብስባ ወደ መካ መታ ነበር። አረቦች በባህላቸው ሕፃናት እንደተወለዱ ገጠር ሄደው እንዲያድጉ ይፈልጋሉ። አረቦች በባህላቸው ልጅ ሲወልዱ ልጆቻቸውን ገጠር ወስደው ማሳደግ ይፈልጋሉ ከብዙ ምክንያቶች አንፃር። አንደኛ አካላቸው እንዲጠነክር፣ ገጠር ያጠነክራል በምግብና በአየሩ ሁኔታ ምክንያት ማለት ነው። ብዙ ጊዜ የገጠር ሰዎች ጠንካሮች ናቸው፣ ይችላሉ፣ ይቋቋማሉ። ሁሌ ማለት አይደለም፣ ተቃራኒ ሊሆን ይችላል። ሁለተኛ የገጠር አየር የተበከለ አይደለም። ይሄን ሳይንስ ስትማሩ በደንብ ታውቃላችሁ። የገጠር አየር እንደ ከተማ የተበከለ አይደለም። ከተማ ላይ ብዙ አየር የሚበክሉ ነገሮች አሉ። የፋብሪካ ጭሶች፣ የመኪና ሞተር ጭሶች ኢላ ገይሪ። ሌላኛው ምክንያት ደግሞ ምላስን መጠበቅ ነው። ከተማ ብዙ አይነት ቋንቋ ተናጋሪዎች ተቀላቅለው የሚኖሩበት አካባቢ ስለሆነ ቋንቋ ይበላሽ። ለዚህ ነው ትክክለኛ ኦሪጂናል አማርኛ ያለው ገጠር ነው፣ ክፍለ ሀገር ነው። ከተማ አካባቢ ላይ የተለያዩ ጉድ የሚያስብሉ ቋንቋዎች ነው ያሉት። ሰልፍ ሁሉ የወፍ የሚባል ቋንቋ አለ አይደል? ወይም ደግሞ የፋራ የሚባል ቋንቋ አለ። እናንተ ተቃራኒ አድርጉ። ይሄ ቋንቋ ማበላሸት ነው አይቻልም። በዚህ መልኩ ማውራትም የለብን። ክብርም ማጣት፣ እናት ወላጅን አባትን ማደናገር ማድሪ ምንኛ ነው? ከየት አምጥተውት ነው? በትክክልም ወፍ ሆነው ነው ሰዎች እንደሚያወሩት። እናታቸውን በማይገባት ቋንቋ እያናገሩ ግራ የሚያጋቡ አሉ። ኢንሻአላህ ከእናንተ ውስጥ እንደዚህ አይነት ሰው የለም። ግን ትምህርት ቤት ላይ መንገድ ላይ ሊገጥምህ ይችላል። ከእንደዚህ አይነት ሰው ከሆነ ወፍ ላይ ዛፍ ላይ ወጥተህ ነው ወደዚህ መቀመጥ አትችልም በል። ይሄ ምድር ላይ መቀመጥ ማውራት ለሰው ነው። የወፍ ቋንቋ ከሆነ የምታወራው ዛፍ ላይ ወጥተህ ኑር ብለኸው ተውሂድ ከሱ ጋር ትቀመጥ። ሰው ከሰው ጋር ነው የሚቀመጠው። አሞራ ነው ከአሞራ ጋር የሚቀመጠው። ወፍ ነው ከወፍ ጋር የሚቀመጠው። ስለዚህ የወፍ ቋንቋ የሚባል አሊያ ደግሞ የፋራ ቋንቋ የሚባል የለም። ቋንቋ አታበላሽ። ይሄ ከተስፋፋ ከተለመደ ከጊዜ በኋላ ሰዎችን ማስተማር አንችልም ማለት፣ ከሰዎች ጋር መግባባት አንችልም ማለት። የአረቦችን ቋንቋ በዚህ መልኩ አበላሽተውታል። አብዛኞቹ የአረብ ሀገሮች የራሳቸው ቋንቋ አላቸው። አሚያ ይባላል፣ ከላም ሱቅ ይባላል። የጥንቱ አሚያ ቢሆን ችግር የለም። ነገር ግን ቁርአኑ የወረደው ቢሊሳኒን አረቢይ ማዳ ሙቢን፣ ግልጽ በሆነ የአረብኛ ቋንቋ ነው የወረደው ቁርአን። ሁሉም የቁርአንን ቋንቋ ቢናገር በያለበት ሀገር የጥንቱን የጠዋቱን ትክክለኛውን ግልጹን ቋንቋ ቢናገር መማር ማስተማር አይከብድም፣ ሰዎች ይገባቸዋል። በየአካባቢውን ቋንቋዎች ተበላሽተው ሰዎች ማግባባት እያቃታቸው ግራ እየተጋቡ ሄዳ ገጠር ማደግ አንድ ጥቅሙ ምንድነው? ትክክለኛውን ቋንቋ ለመሰልጠን ምላስን ለማስተካከል ይረዳል። የመካ ሰዎች በመሰረቱ ከየትኛውም
የአረብኛ ተናጋሪ በተሻለ መልኩ ጥርት ያለ አረብኛ መናገር የሚችሉ ሰዎች ናቸው። ፈሲህ ናቸው። ቃላቸው ግልጽ ነው፣ ንግግራቸው ግልጽ ነው። ነገር ግን ከቁረይሾች ጋር ተቀላቅለው የሚኖሩ ሰራተኞች ነበሩ። ከሌላ ሀገር የመጡ ባሪያዎች ነበሩ። ለንግዱ የሚገቡ ሰዎች ነበሩ። ገብተው በወጡ ቁጥር ቃሉን ያንሻፈፉ አበላሽተውት። አሁንም መካ አካባቢ፣ መዲና አካባቢ፣ ሌሎችም የሳውዲ ትልልቅ ከተማዎች ላይ አረብኛ ተበላሽቷል። ጥርት ያለ አረብኛ አያወሩም። ጋኢቡን እንደ ሓድር፣ ሓድሩን እንደ ጋኢብ አድርገው የሚያወሩበት ሁኔታ ኢዳ ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ህፃን ልጅ እዛ አካባቢ ላይ ሲወለድ ገጠር ሄዶ እንዲያድግ እንደሚደረገው ገጠር ሄደው አድገው ነበር። ከሐሊማ ጋር የሚያጠቡት የሚያሳድጉትን ልጅ ክፍያ ስለሚያገኙ ፈልገው ሲመጡ ብዙ ከሐሊማ ጋር የመጡ ሴቶች ጥሩ ሀብት ያለው ቤት ውስጥ የተወለደ ልጅ አግኝተው ወስደው ነበር። ሐሊማ እንደዚህ አይነት እድል አልገጠማትም ነው። ነቢዩን አለይሂ ሰላቱ ወሰላም ሲያቀርቡላት አባት የለውም፣ ሞቷል አባት። እናቱ አቅመ ደካማ ናቸው። በደንብ አድርጎ የሚከፍል የተለያዩ ወጪዎችን የሚያደርግ ሰው ላይኖር ይችላልና ብዙም አልፈለገችም ነበር ተብሏል። ሲራል የሸሸችባቸው ነው። ከኋላ የተደበቀላትን አላወቀችም። ነገር ግን እንደምንም ብላ ነቢዩን ይዛ ሄደች። ባዶዬን ከምመለስ ብላ ተብላ ቤቷ ምን አይነት ትልቅ ሰው እንደሚገባ እንደሆነ አላወቀችም። እሷም አቅመ ደካማ ናት። ከጣይፍ ተነስታ ወደ መካ ስትመጣ መጓጓዣዋ ደካማ ግመል ነበረች። እንደው መሄድ አቅቷት ከሁሉም ግመሎች ኋላ ቀርታ ነበር የምትሄደው። ነገር ግን ነቢዩን ይዛ ስትመለስ ግመሏ ሁሉ ኃይል አግኝታለች፣ አቅም አግኝታለች። ፊተኛውን ግመል በፊት የፈተነች ነበር የምትሄደው። ከዛ በኋላ ሐሊማ ቤቷ ወስዳ ነቢዩን ስታስገባ በድህነት ነበር የምትኖር። በጎች ሁሉ ጡታቸው ደርቆ ነበር፣ ወተት የለውም ነበር። ነቢይ ከገቡ በኋላ እንደ ልቧ ማለብ ጀመራል። ቤቷ የሀብት የድሎት ቤት ሆኗል። ይሄ ሁሉ የሆነው በምንድን ነው? አላህ ተባረከ ወተዓላ ነቢይ ዘንድ ባደረገው በረካ ነው። ከነቢይ ውጪ ራስህ አንተ የተባረክ ነህ፣ በአንተ በረካ አለብህ አይባልም። ይሄን ልብ በሉ። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው ዘንድ በረካ አለ፣ አላህ እሳቸው ጋር ያደረገው በረካ። ስለዚህ እሳቸው የነኩት፣ እሳቸው የተቀመጡበት፣ እሳቸው የጠጡት በረካ አለው ይባል። ንብረቱ በረካ እንዲሆን እስቲ ዱዓ አድርጉበት ይባል። ከነኩት በረካ ይሆን። በተለያዩ አጋጣሚዎች ሰሓቦች የሚጠጡትን የሚቀምሱትን ውሃ አጥተው ትንሽ ውሃ ተገኝታ እቃ ላይ አድርገው እጃቸውን ሲያስቀምጡበት እንደ ምንጭ መንቧቧት ጀመሩ። ጠጥተዋል፣ እንስሳቶቻቸውን አጠጥተዋል። ለቀጣይ ጉዞ የሚሆን ሞልተው ተጉዘዋል አለይሂ ሰላቱ ወሰላም። ትንሽ ምግቦችን ለሶስት ለአራት ሰው ማይበቃ ምግብ እሳቸው ነክተው ዱዓ አድርገውበት በረካ ሆኗል። አንድ ሶስት ሰው ብቻ ይዘህና ብለው አንዲት ሱሐቢያ ሴት ባሏን ከእሳቸው ጋር ስራ ሲሰሩ የነበሩ ሰዎችን በሙሉ አስከትሎ ሲመጣ ቤት ጥላ ለመውጣት ሞክራለች። ነግረሃቸዋል ግን ለነቢይ ራሳቸውና ሁለት ሰው ብቻ እንዲያመጡ? አዎ እንግዲያውስ ያለ ምክንያት ይሄን አያርጉም ብላ ነብዩ ሰለላሁ ዐለይሂ ወሰለም ድስቱን አታውርዱት ከምድጃ አትንኩት፣ እኔ ነኝ ማወርደው ብለዋል። በረካው ከዛ ነው የሚጀምረው ማለት ነው። ለሁለት ሰው ለሶስት ሰው ቢበቃ የነበረው ምግብ ለብዙ አስርት ሰዎች በቅቶ ታርፎ ለቤት አስተረፈው፣ ለጎረቤት ሁሉ አብሉ ብለው ሄዳው። የታሰበው ግን ለስንት ሰው ነው? ለሁለት ወይም ለሶስት ሰው ነው። ግን ለብዙ አስር ሰዎች ይባል። ጃብር ብን አብድላህ ዕዳ ነበረበት። አባቱ አብዱላህ ብኑ ዐምር ብኑ ሐራም ውሑድ ላይ ሲሞት ብዙ ዕዳ ነበረበት። የአይሁዶችም ዕዳ ነበረበት። ትንሽዬ ቴምር መጣችና ቆልለዋት ነብዩ ሰለላሁ ዐለይሂ ወሰለም በበረካ ዱዓ አድርገውበት ያለበትን ዕዳ በሙሉ መክፈል ችሏል፣ ተርፏል። ይሄ ነው በረካ የሚባል። በመሰረቱ በረካ የሚፈልገው ከአላህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በረካ አድርጓል። ከዛ በተረፈ ከሼኾች፣ ከዑለሞች፣ ከሷሊሖች ነው በረካ እንድትሆን ቤቴ ላይ ቁጭ በልልኝ ይላል። ላ የለም ቤቴን አላህ የበረካ ቤት እንዲያደርገው ዱዓ አድርግልኝ ይቻላል እንጂ አንድ ሰው ከነቢዩ ውጪ በአካሉ በዳቱ ተበሩክ አይደረግም። ይሄን ልታውቁ ይገባል። የዐቂዳ የእምነት ነጥብ ነው። ይሄን ነው ሼኹ ረሕመቱላሂ ዐለይህ ምን ያሉት? አርባዐተ አዕዋሚ ፊ ገኒማ ያሉት። ገኒማ ማለት ምርኮ ማለት ሀብት ማለት ነው። ነቢይ ወደ ሐሊማ ቤት መሄድ ለሐሊማ ምን ሆነ ማለት ነው? ምርኮ ሆነ፣ ሀብት ሆነ፣ ድሎት ሆነ። ቤቷ ሰፋ፣ ንብረቷ ሀብቷ በዛ። ሐሊማ ረዲየላሁ ዐንሃ የነቢዩ ሁለተኛ የጡት እናት ናት። በጥቅሉ ነቢይን ሶስት እናቶች ናቸው ያጠቧቸው። ነብዩ ሰለላሁ ዐለይሂ ወሰለም ሶስት እናቶች ናቸው ያጠቧቸው። እነማን ናቸው? طيب አንደኛ እናታቸው አሚና ናት። ሁለተኛዋ ሱወይባ መውላቱ አቢ ለሀብ የአቡ ለሀብ አገልጋይ የነበረች ሱወይባ የምትባል ሴት ናት። ሶስተኛዋ ማናት? ሐሊማ ናት። ስለዚህ የጡት እናቶች አሏቸው ማለት የጡት ወንድሞችም አሏቸው ማለት። ለዚህ ነው ሐምዛ የነቢ ወንድም ናቸው፣ የጡት ወንድም ናቸው። ሌሎችም የጡት ወንድሞች አሏቸው፣ የጡት እህቶችም አሏቸው። ከሐሊማ ጋር እንደመጡ ከነቢም ኋላ ላይ ነቢ ከሆኑ በኋላ እንደተገናኙም ተነግሯል። የጡት እህቶቻቸው ለመጀመሪያ ጊዜ መታ ነቢይን ከወሰደች በኋላ ለ2 ዓመት ቆይታቸዋለች ጣይፍ። በልጅነታቸው ነብዩ ሰለላሁ ዐለይሂ ወሰለም ለማደግ ለመጠንከር፣ ቋንቋ ለመማር፣ የተለያዩ ገጠር ውስጥ ያሉ ሙያዎችን ለመልመድ ጣይፍ ሄደዋል ማለት ነው።
ከዛ በኋላ ካደጉ ነቢ ከሆኑ በኋላም የመካ ሰዎች ሲያሰቃዩአቸው ወደ ጣይፍ ሄደው 2 ጊዜ ጣይፍ መሄዳቸው በግልጽ ይታወቃል። 2 ዓመት ካጠበቻቸውና ጡት ካቆሙ በኋላ መልሳ ወደ እናታቸው አምጥታቸዋለች። ወልዋሊዳቱ ዩርዲዕነ ሐውለይኒ ካሚለይን ሕፃን መጥባት ያለበት 2 ዓመት ካሚለይን ሙሉ ዓመት ሙሉ 2 ዓመት። ይሄ ለእናቶች ልብ መባል ትኩረት መስጠት ያለበት ነጥብ ነው። እናቶች ልጆቻቸውን 2 ዓመት ማጥባት አለበት። የልጅ ሐቁ ነው። ሕፃን ልጅ ከእናቱ ካለው ሐቅ አንዱ 2 ድፍን ዓመት የመጥባት ሐቅ አለ። ካልቻሉ 1 ዓመት ተኩል ሊያደርጉ ይችላሉ፣ 1 ዓመት ሊያደርጉ ይችላሉ። ነገር ግን እንደወለዱ በ3 በ4 ወር አላጠባም የሚሉበት ሁኔታ ሊኖር አይገባም። በዚህ ምክንያት አቅሉ ቢቀጭጭ አካሉ ቢጎዳ ደካማ ቢሆን አላህ ዘንድ ተጠያቂዎች ናቸው። እናቶች በትክክል ማጥባት እየቻሉ የጤና ችግር ሳይኖርባቸው የሚያስፈልገው ነገር ተሟልቶላቸው ሳለ ልጃቸውን ቁጭ ብለው ቢያንስ ለ1 ዓመት ተኩል 1 ዓመት 18 ወር ማጥባት እየቻሉ ራሳቸውን አስበልጠው አላጠባም እጎዳለሁ ብለው አልያ ደግሞ በዘመኑ እንደሚባለው የተለያዩ ምክንያቶችን ደርድረው ልጅ ባያጠቡና ልጁ ቢጎዳ ተጠያቂዎች ናቸው አላህ ዘንድ። ጉዳቱ 2 አይነት የአካል ጉዳት ሊኖር ይችላል፣ የአጥንት መቀጨጭ የአቅም ማጣት ሊኖር ይችላል። በሌላ በኩል ደግሞ የአቅል የአእምሮም ጭምር ጉዳት ይኖራል። በተለይ መጀመሪያ አካባቢ ላይ ከተወለደበት ሰዓት ጀምሮ ለተከታታይ 6-7 ወራት ያለው ወተት ለልጅ አስፈላጊ ነው። በጡጦ ሊተካ አይገባው። አስፈላጊ ከሆነም ጡጦ ከተወሰነ ጊዜ በኋላ ተጨማሪ ነው ሊሆን የሚገባው ነው። ከ2 ዓመት በኋላ ነቢ ጋር መጣቻቸው። በተለመደው መሰረት ሕፃናትን እንደተወለዱ እንዲጠቡ ገጠር ከተወሰዱ በ2ኛው ዓመታቸው ይመጣል። በሸሪዓም ያኔ በነበረው ባህል መሰረትም ሕፃን የሚጠባው እስከ 2 ዓመት ስለሆነ ማለት። ከዛ 2 ዓመት ሲጠናቀቅ መለሰቻቸው ወደ ቤተሰባቸው። ነቢይን በጣም ተወዳቸው ነው፣ ያያቸው ሁሉ ይወዳቸው ነው። ነቢይ ሐሊማ ቤት በመግባታቸው ሐሊማ ብዙ ነገር ተጠቅማ ነበር፣ መመለስ አልፈለገች። ግን ህጉን ደንቡን ጠብቃ መለሰች። እናታቸው ጋር ካደረሰች በኋላ ፍቀጁልኝ መልሼ ልውሰደው አለች። እናትየውም የነቢ እናት ለልጇ መልካም ስለምትመኝ ፈቀደች፣ ይበልጥ እንዲጠነክሩ ቋንቋቸው እንዲጠነክር። ወከዛልክ የቅድም እንዳልነው ገጠር ያለው አየሩ የተለያዩ ነገሮች ለህፃናት ለወደፊት ህይወታቸው ስለሚበጁ። አሁን ላይ በተቃራኒ እናቶች ልጆቻቸውን ገጠር አይልኩ። ምናልባትም ገጠር ያለች አያታቸው አንድ ልጅ ስጡኝም ካቢሉ አይሰጥም። ብዙ ጊዜ ላይ ልጄ ይጎዳል ብሎ ያስባል። ውጫዊ አካሉ ሊጎዳ ይችላል፣ ነገር ግን ጥንካሬን ይማራል፣ ጀግንነትን ይማራል። አኒዐሙ ላ ተዱሙ ተብሏል። ልጅሽን ሁሌ ከተማ ላይ በቅንጦት በድሎት እንዳሳደግሽው ላይቀጥል ይችላል። ኒዕማ ጸጋ ቋሚ አይሆንም አይዘወትርም ተብሏል። የሆነ ጊዜ ላይ አንድ ልጅ ብቻ ስጡኝ፣ ቤት ብቻዬን ነው የምኖረው፣ በሩን ይዘጋልኝ፣ ቡና የሚያፈላልኝ የለም ብለው አያቶች እየለመኑ አልሰጥም እንዳላሉት የሆነ ጊዜ ላይ የሚበሉት የሚቀምሱት የሚልሱት ሲያጡ 3 እናታቸው ጋር አያታቸው ጋር ገጠር የሚልኩበት ሁኔታ ይመጣል። አኒዐሙ ማዳ ላ ተዱሙ ጸጋ አይዘወትርምና አንድ ለዚህ ሲባል ልጆች ችግርን መቋቋም እንዲለምዱ ሲባል በቋሚነት እንኳን ሄደው ለ3 ዓመት ለ4 ዓመት ባይኖሩ ለ2 ወር ለ3 ወር ክፍለ ሀገር ገጠር ሄደው ቋንቋ እንዲማሩ የገጠር ኑሮ አህዋል እንዲያዩ መደረግ አለበት። ጭራሽ ገጠር ሲባል ውስጣቸው ላይ ሌላ ነገር የሚስሉ የገጠርን ሰው ዝቅ አድርገው የሚያዩ ትውልዶችም ተፈጥረዋል። ከክፍለ ሀገር አያቶቻቸው ሲመጡ ክፍል ጥለው የሚወጡ ልጆች አሉ። አያቴ እንኳን መጣሽ ብለው በመሳም ዕቃ በመቀበል እግራቸውን በማሸት እግራቸውን በማጠብ ፋንታ ከገጠር ከክፍለ ሀገር ሰው ሲመጣ ክፍል አልገባም ይሏል፣ የሚጠየፈዋል። ይሄ የጠጋበኝነት የሐያ ማነስ ምልክት። እናቶቻችሁን ልብ በሉ ልጆች፣ እናቶቻችሁን መውደድ ማክበር ግዴታ እንደሆነ ሁሉ አያቶችን መውደድ ማክበር ግዴታ። ለእናት ያለ ሐቅ በሙሉ ለአያቶችም አለ፣ ለአባት ያለ ሐቅ በሙሉ ለአያት አለ። ምክንያቱም አባትና እናት የተገኙት ከማን ነው? ከአያቶች ነው የተገኙት። አያት ባይኖርህ ምን አይኖርህም ነበር ማለት ነው? አባትና እናት አይኖርህም ነበር ማለት። ስለዚህ አባት እናቶቻችንን እንደምንወደው እንደምናከብረው፣ ከአባት እናቶቻችን እንደምንጠጋው እንደምናፍቀው አያቶችን መውደድ ማክበር መናፈቅ ተገቢ ነው። ልመልስ ብለው ጠየቁ። ሐሊማ ረዲየላሁ ዐንሃ የነቢ እናት አሚና ፈቅደው ዳግም ለ2ኛ ዙር ወደ ሐሊመቱ ሰዕዲያ ሀገር ሄዱ። ከዛ በኋላ እንደገና 2 ዓመት ቆዩ። 4 አዕዋሚ በጥቅሉ ስንት ሆነ ማለት ነው? 4 ዓመት ሆነ ማለት። በህፃንነት በለጋ ህፃንነት 2 ዓመት እየጠቡ ከዛ በኋላ 2 ዓመት ተለቅ ብለው ተጨማሪ ነገሮችን እየተማሩ እዛ ቆይተዋል። ከ4 ዓመት በኋላ ተመልሰው መጥተዋል። በዚህ መሃል ነው ነብዩ ሰለላሁ ዐለይሂ ወሰለም የቀዶ ጥገና ስራ የተሰራላቸው። ጅብሪል ዐለይሂ ሰላም የቀዶ ጥገና ስራ ሰርቶላቸው አንዱ ህፃን እያሉ ሌላኛው ነቢ ከሆኑ ተለቅ ካሉ በኋላ እስራና ሚዕራጅ ወደ ሰማይ ሲወጡ
ምድር ላይ ካሉ ቆሻሻ ባህሪዎች ውስጣቸው እንዲጠራ የሸይጣን ድርሻ ነበረ። እያንዳንዱ ሰው ውስጡ ላይ የሸይጣን ድርሻ አለ። ምቀኝነትን፣ ኩራትን፣ ጥላቻን፣ ተንኮልን ውስጣችን ላይ እንዲኖር የሚቀሰቅስ ቁራጭ ስጋ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪልና ሌሎች መላእክቶች ደረታቸውን ቀደው ይሄን ቁራጭ ስጋ ቆርጠው አውጥተው ከሰማይ በመጣ ድስት ዘምዘም ጨምረው አጥበው መልሰው ሰፍተው ይሄ ሸይጣን አንተ ልብ ውስጥ የነበረው ድርሻው ነው፣ ይኸው ተቆርጦ ወጥቷል ተብሏል። ንጹህ ሰው ሆነዋል ማለት ነው። ሰለላሁ ዐለይሂ ወሰለም አንድ በልጅነታቸው ከህፃናት ጋር የተጫወቱ ነጭ የለበሱ ሰዎች መጥተው ሙሐመድን ነጥለው ዳር ወስደው አስተኝተው ልቡን ሲቀዱ አየም ብለው ለሐሊማ ሄደው ተናግሯል። ሐሊማ ስትመጣ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ቀዶ ጥገናው ተጠናቆላቸው፣ ነገር ግን ፊታቸው ተለዋውጦ የመሸበር የመደናገጥ ምልክት እየታየባቸው ቆመው አገኘቻቸው። ይሄኔ ፈርታ ነው የመለሰቻቸው ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን ውስጣቸውን አላህ አጽድቷቸው። ነቢ ከሆኑ በኋላ ኢስራና ሚዕራጅ ላይ ቤታቸው በተኙበት መካ ላይ ጅብሪል ከቤቴ ጣሪያ ወርዶ ቅድም ያልኳችሁን አደረገ ብለዋል። ከዚህ ሸይጣን እሳቸው ላይ ድርሻ የለውም፣ ንጹህ ሰው ናቸው። አላህ ተባረከ ወተዓላ የመረጣቸው የመረቃቸው ለኸይር ያጫቸው ሰው ናቸው። ከዛ ቀጥለው ምን አሉ? ወኡሙሁ ዐቂበ ሲቲን ማተት፣ ወኡሙሁ የነቢይ እናታቸው ዐቂበ ሲቲን ማተት፣ ነቢ 6 ዓመት ከሞላቸው በኋላ ሞተች። ዐቂብ ማለት በኋላ ማለት ነው። ወጀዱሁ ባዕደ 8 ዋፈት፣ ወጀዱሁ አያታቸው አቡ ጣሊብ ደግሞ አብዱልሙጠሊብ ደግሞ ባዕደ 8 ነቢ 8 ዓመት ከሞላቸው በኋላ ዋፈት ህይወታቸው ተጠናቀቀ፣ ሞት መጥቶ ወሰዳቸው አሉ። ይሄ ሌላ ወሳኝ የሚባል ነጥብ ነው። የነቢይ እናት መች ሞተች? አባታቸውስ ነቢ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው የሞቱ። አባታቸው አብዱላህ ነቢ ከመወለዳቸው በፊት ነው የሞቱ። እናታቸው ዐቂበ ሲቲን ማተት፣ ነቢ 6 ዓመት ከሞላቸው በኋላ ነው የሞተችው። ከመዲና ወደ መካ የተመለሱ መንገድ ላይ ነው የሞተችው። ከመዲና ነቢ ህፃን እያሉ መዲና ሄደዋል ማለት ነው። እናታቸው ይዛቸው መዲና ሄዳለች። እየተመለሰች ሳለ መንገድ ላይ ሞተች። አብዋ የሚባል ቦታ ላይ በሁሉም ዑለሞች ስምምነት ነቢ የሞቱት የነቢ እናት የሞተችው ከመዲና እየተመለሰች በመካና በመዲና መሃል አብዋ የሚባል ስፍራ ላይ ነው የሞተችው። ይሄ ላይ ሁሉም ዑለሞች ይስማማሉ። የሞተችው በመካና በመዲና መሃል አብዋ በሚባል ስፍራ እንደሆነ። ያኔ እናታቸው ስትሞት ነቢ እድሜያቸው 6 ነበር። ይህ ላይ አብዛኞቹ የሲራ አዋቂዎች ይስማማሉ። በል አንዳንዶች ኢጅማዕ ነው የጋራ አቋም ነው ብለዋል። ይሄን ኢብኑል ቀይም፣ ኢብኑ ከቲር፣ ኢማሙ ዘሀቢ ጠቅሰው ነቢ ሰለላሁ ዐለይሂ ወሰለም እናታቸው ስትሞት እድሜያቸው 6 ነበር ብለው። ወጀዱሁ ባዕደ 8 ዋፈት፣ አያታቸውም እንደዚሁ ሞተ። መቼ? ከ8 ዓመታቸው በኋላ። አባታቸው ሳይወለዱ ሞተዋል። እናታቸው በ6 ዓመታቸው ጥላቸው ሞታለች። አያታቸው በ8 ዓመታቸው ጥሏቸው ሞተ። ከዛ የቀረው ማነው? አጎታቸው ነው። ማነው ስሙ? አቡ ጣሊብ። እሱ ከተላኩ በኋላ ከ40 ዓመታቸው በኋላ ነው የሞተው። የዚህ ደርስ መግቢያ አካባቢ ላይ ነግሬያቸዋለሁ። የዛሬ ሳምንት ነብዩ ሰለላሁ ዐለይሂ ወሰለም የቲም ሆነው ነው የተወለዱት። ለምን የቲም ሆኑ? አላህ ተባረከ ወተዓላ አባትም እናትም ወንድምም አጎትም ሁሉም ነገር ሆኖ ሊጠብቃቸው ሊንከባከባቸው ሊያነጻቸው ፈልጎ። አንዳንዴ ወንድም አያት አጎት አባት መኖሩ አብዛኛውን ጊዜ ጥሩ ቢሆንም አልፎ አልፎ የመበላሸት ሰበብ ሊሆን ይችላል። ጥቂት ማይባሉ ልጆችን የሚያበላሿቸው ወላጆቻቸው ናቸው። ቁርአን እንዲቀሩ አይፈቅዱላቸው፣ ዒልም እንዲማሩ አይፈቅዱላቸው፣ ሶላተል ጀማዓ እንዲሄዱ አይፈቅዱላቸው፣ ሒጃብ እንዲያደርጉ አይፈቅዱላቸው። ቤት ውስጥ የተለያዩ እንዲበላሹ የሚያደርጉ ነገሮችን ይሞሉባቸዋል ቤቱ። ስለዚህ አብዛኛውን ጊዜ የወላጆች መኖር የወንድም የእህት መኖር ለልጅ የሚጠቅም ቢሆንም አልፎ አልፎ ሊጎዳ ይችላል። ሌላም ራሱን የቻለ ምክንያት ይኖረዋል። ይኸው ከዚህም አንዱ የሰው ልጅ ትልቅ የሚሆነው አባቱን ተደግፎ አያቱን ይዞ ወንድምና እህቶቹ አጅበውት ስላደገ አይደለም። ጀግና ብቻውን ቢሆን ጀግና ይሆናል ለማለት ነብዩ ሰለላሁ ዐለይሂ ወሰለም ይሄን ማድረግ ያገኙት የአብዱላህ ልጅ ስለሆኑ የአሚና ልጅ ስለሆነ አላህ ራሱ ኮትኩቶ ስላሳደጋቸው ራሳቸውም ትልቅ ደረጃ ላይ ለመድረስ ስለጣሩ እውነተኛ ስለነበሩ ታላቅን ያከብሩ ስለነበር ታናሽን ይረዱ ስለነበር አማናን በመጠበቅ ይታወቁ ስለነበረ ይሄን አላህ ነው ያደላቸው። ወጀደከ ضالًا فهدى የቲም ሆነ አግኝቶ አላህ አስጠግቶሃል፣ ደሃ ሆነ አግኝቶ አብቃቅቶሃል ብሏቸው። ነቢ ብቻ አይደለም ሌሎችም ትልልቅ የዲን መሪዎች የቲም ናቸው። ኢማም አህመድ የቲም ናቸው። ኢማም ሻፊዒ የቲም ናቸው። ኢማም ነወዊ የቲም ናቸው።
ኢብኑል ጀውዚ የቲም ናቸው። ኢማሙል ቡኻሪ የቲም ናቸው። ኢብኑ ባዝ የቲም ናቸው። ትልልቅ ደረጃ ላይ የደረሱትን ታሪክ ስናጠና የቲሞች ሆነው ነው የምናገኘው። የቲምነት ወላጅ አባት ማጣት፣ የሚበሉትን የሚጠጡት ማጣት አይደል። የቲምነት አደብ ማጣት፣ ዒልም ማጣት፣ መልካም ስነ ምግባር ማጣት። ለዚህ ነው ለይሰል የቲሙ መን ማተ ዋሊዱሁ ኢነል የቲመ የቲሙል ዒልሚ ወልአደብ የተባለ። የቲም ማለት አባት እናቱ የሞቱበት አይደለም፣ ዒልምና አደብ የሌለው ነው ተባለ። ስለዚህ አባት እናቱ መልካም ነገር ካላስተማሩት ልጅ የቲም ነው ማለት። አባት እናቱ የሞቱበት ምግብ መጠጥ ቢያጣ አደብ ካለው ከማንም ተጠግቶ መብላት ይችላል። ስለዚህ ለየቲም ከምናዝነው በላይ ለራሳችን ልጆች አዝነን አደብ ልናስተምራቸው፣ ዒልም ልናስተምራቸው ይገባል። የነቢ አያት ሲሞት የነቢ እድሜያቸው 8 እንደነበረ ከተለያዩ ቀደምቶች ተነግሯል። ከሰሐቦች አብዱላህ ኢብኑ አባስ ይሄን በግልጽ ተናግረዋል። የነቢ አያታቸው ሲሞት የነቢ እድሜያቸው 8 እንደነበር ከእናታቸው አያታቸው ተቀብሎ ልክ እንደ ልጅ ምናልባትም ከልጅ በላይ ያሳድጓቸዋል። የራሱ ለየት ያለ ምንጣፍ ላይ ያስቀምጣቸው ነበር። አብዱል ሙጠሊብ ለየት ያለ ልጄ ነው ይሉ ነበር። አያታቸው አብዱል ሙጠሊብ ሲሞት አቡ ጣሊብ ተረክቧል። ለዚህም ነው ቀጥሎ ምን አሉ? ثم አቡ ጣሊብ عمه ከፈል። ከዛም አያታቸው ከሞተ በኋላ አቡ ጣሊብ የሚባለው አጎታቸው عمه አጎታቸው ከፈለ ነቢን በኃላፊነት ተረክቦ አሳደገ። ወዛረ ቡስረ ሻሚ ሻም ሶሪያ አካባቢ የሚገኘው ቡስራ ከተማን ሀገርን ነቢ ጎበኙ። معه ከአቡ ጣሊብ ጋር ወርተሐለ ሄዱ ተጓዟ። ሁለተኛው ሌላ አዲስ ነጥብ ነው። በቀጣይ ደርስ ምናየው ነው የሚሆነው። አሁን ላይ በመጨረሻ ደቂቃዎች የምናብራራው ثم አቡ ጣሊብ عمه ከፈል የሚለው ከአያታቸው በኋላ አቡ ጣሊብ አጎታቸው ከፋላ ሆናቸው፣ ኃላፊ ሆኖ አሳደጋቸው፣ ተንከባከባቸው። አጎት ልክ እንደ አባት ነው በሸሪዓ። عم الرجل ሲኑ አቢህ የተባለው ለዚህ የአንድ ሰው አጎቱ ልክ እንደ አባት ሆኖ ተባለ። ስለዚህ ልጆች አጎቶቻቸውን ሊወዱ ሊያከብሩ ይገባቸው፣ ልክ እንደ አባታቸው ሊያዩ ይገባቸው። በትክክልም ብዙ አጎቶች አባት ናቸው። ብዙ አጎቶች አባት ናቸው፣ ከለላ ናቸው፣ መከታ ናቸው። ይመክራሉ፣ ያሳድጋሉ፣ ለቁም ነገር ያበቃሉ። አንዳንዴ ዲን አደብ ከሌላቸው ሊበድሉ ይችላሉ። አንዳንድ አጥፊዎች ስላሉ ሁሉም አጎቶች በእነሱ አይን ሊታዩ አይገባም። የነቢ አጎቶች 3 አይነት ናቸው። የነቢ አጎቶች 3 አይነት ናቸው። ያመኑ የሰለሙ አሉ፣ እንደ አባስ እንደ ሐምዛ። የካዱ የከፈሩ ነቢን አዛ ያረጉ አሉ፣ እንደ አቡ ለሃብ። አቡ ለሃብ የነቢ አጎት። ያላመኑ ኩፍር ላይ ሆነው ግን ለነቢ የተከላከሉ መሀል ላይ የነበሩ አሉ፣ እንደ አቡ ጣሊብ። ጠይብ የነቢ አጎቶች ስንት አይነት ናቸው አለን? 3 አይነት። አንደኛ የከፈሩና አዳ ያደረጉ እንደማን? እንደ አቡ ለሃብ። ያመኑና ነቢን የደገፉ እንደ ሐምዛና አልዓባስ። ያላመኑ ኩፍራቸው ላይ የቀጠሉ ግን ነቢን የረዱ የደገፉ እንደ አቡ ጣሊብ። አጎቶች 3 አይነት ናቸው። አቡ ጣሊብ ቤተሰቦቹን ፈርቶ ወግ አጥባቂ ሆኖ እንጂ ሰልሟል ማለት ይቻላል። እንደ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ዲኑ ደስ የሚል የማንም ዲን የለም ብለው ሐቅ እንደሆነ ያውቁ ነበር። መጨረሻ ላይ ጣር ላይ ሆነው እንኳ ላኢላሃ ኢለላህ በል አላህ ዘንድ እከራከርልሃለሁ ለተቀረው ሲሉት አቡ ጃህልና መሰል ሰዎች ነው ያጠመሙት። የአያትህን መንገድ እንዴት ትተዋለህ ብለውታል። ስለዚህ መጥፎ ጓደኛ ኻቲማ ያበላሻል። አሁንም ብዙ ወጣቶች መስጂድ መግባት፣ ቁርአን መቅራት፣ አለባበሳቸውን እስላማዊ ማድረግ እየፈለጉ ትምህርት ቤት ሲሄድ ጓደኛ ያሾፍብኛል፣ ትምህርት ቤት ጓደኞቼ ያሾፉብኛል ብለው ነው ወንዱም ሴቱም እስላማዊ አለባበስን ከመልበስ ወደ ኋላ የሚሉ፣ መስጂድ ከመመላለስ ወደ ኋላ የሚሉ። ስለዚህ መጥፎ ጓደኛ በዱንያም በአኼራ ኋላ ያስቀራል፣ ለአደጋ ያጋልጣልና ከመጥፎ ጓደኛ ልትርቁ ይገባል። ثم አቡ ጣሊብ عمه ከፈል። አቡ ጣሊብ አጎታቸው የነቢ ከፊላቸው ሆነ። ከፈለ ማለት ወደ ራሱ አስጠጋቸው፣ ተንከባከባቸው፣ አሳደጋቸው ማለት ነው። አቡ ጣሊብ ከሌሎች አጎቶቻቸው ይልቅ ብዙ አጎት ነበራቸው ብለናል ለነቢ። አቡ ለሃብ አጎታቸውን፣ አልዓባስ አጎታቸውን፣ ሐምዛ አጎታቸውን፣ ሌሎችማ። ከነዚህ ሁሉ አቡ ጣሊብ ለምን ተመረጡ? የነቢ አጎት አቡ ጣሊብ እሳቸውን ለመንከባከብ ከሌሎች የተመረጠበት ምክንያት 2 ነው። አንደኛ አያታቸው አብዱል ሙጠሊብ አቡ ጣሊብ ሆይ ልጄን አደራ ብሏቸው ስለሞተ ነው። ወስያ ነበረበት ማለት ነው። በወስያ ባደራ መልኩ የነቢ አያታቸው ለአቡ ጣሊብ አብዱል ሙጠሊብ ለአቡ ጣሊብ አደራ ብለው ስለሞቱ ነው። ሁለተኛው ምክንያት አብዱል ሙጠሊብ አቡ ጣሊብን የመረጡበት ምክንያት
ሸቂቅ አጎታቸው እሱ ነበር። ሌሎቹ ሸቂቅ አጎት አልነበሩ። ሸቂቅ ማለት ነው በአባትም በእናትም አንድ የሆነ ማለት ነው። ሌሎች አጎቶች ነበሩ ከሌላ ሚስት የተወለዱ። አብዱላህ የነቢይ አባትና አቡ ጣሊብ ምንድን ነበሩ? ከአንድ እናት የተወለዱ ናቸው። ሌሎች ከተለያየ እናት የተወለዱ ናቸው። ሸቂቅ መሆኑ ምንድነው ጥቅሙ? ዞሮ ዞሮ ወንድማቸው አይደለም ወይ አጎታቸው አይደለም ወይ ካልክ በአባትም በእናትም አንድ መሆናቸው ብዙ ጊዜ ይበልጥ ረሕመት እንዲኖር ይበልጥ መተዛዘን መተሳሰብ እንዲኖር ያደርጋል። ከሌላ እናት የተወለደ ሁሌም ሌላኛው የወንድሞቹ ልጆች ላይ ይጨክናል ማለት አይደለም። ግን ተጨማሪ ምንድነው ዋስትና ሌላው ቢጨክን የተለያየ እንዲጨክን የሚያደርጉት ነገሮች ቢኖሩ የእናቴ የልጅ ልጅ እኮ ነው ብሎ ለወንድሙ ልጆች እንዲሰጋ እንዲሳሳ ያደርጋል ከማለት አንጻር። ከዛ ቀጥለው ወዛራ ቡስራ አሻሚ ብለው አዲስ ርዕስ አንስተዋል። ኢንሻአላህ ታዲያ ዛሬ ደርሳችን በዚህ ያበቃል። ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።